ጥሪ ከምርጥና ቆራ ኢትዮጵያ ጀግኖች ማርስ እንደዚህ ሩቅ ነውን? ከማርስ የተነሳው ሰራዊት በቅርቡ ሊወርድና ሊነካ ነው መሬት። ጎህ ሊቀድ ሲል ብርሃን ሲታይ ወደ ኤርትራ ሊወረወር ነው ከሰማይ። ሮኬቱን ሚጉን ሄሊኮፕተሩን ይዞ እየደረሰ ነው ትጥቁም መሳሪያውን መዞ። በጣም የታወቀው ምሁር የሚመራው የአፍሪካውን ጎሬላ ጦር ማፎገር የሚችል ሲናገር የማርስ ተወላጆችን ሳይቀር አፈናቸው አሉ በዲስኩር። ቦታም ይዟል አሉ ነፃ ምድር የሚያንቀሳቅስበት የሚተማውን ጦር። ለአማኞችም ሆነ ለተከታዮቹ ሳይነግራቸው የማርስን ርቀት መሬት ለመሰላቸው እየመጣ ነው ይደርሳል ብለው ላመኑት ተስፋ አድርገው ከወያኔ አጋዜ ጋር ለተጋፈጡት ለታሰሩት ለቆሰሉትና ሕይወታቸውን በከንቱ ለሰጡት የማርሱ መንገደኛው አሰማ ባሮቹት በፍጹም ላይ ደርስ ነበር ላይታይ ከመሬት። ስለሆነም የተጠበቀው ይደርሳል የተባለው ከማርስ ጉዞውን የጀመረው አይመስልም የሚደርስ የሚመጣ ስላለው ችግር ብዙ ጣጣ የመሬትን ሕዝብ ስላስቆጣ። ትክክል ነው ወሬው ተሰማ ወደ መሬት እንደማይመለስ ከዚያው ሊቆይ ነው አሉ ከማርስ ከቀዩ ፕላኔት በአዲስ መንፈስ ለማቀድና የተሻለውን ዘዴ ለመቀየስ። ሞት ለኢትዮጵያ ጠላቶች፣ በምርጥና ቆራጥ ጀግኖች ኢትዮጵያ ነጻ ትወጣለች። ድል ለነጻነቱ ለሚፋለም የኢትዮጵያ ሕዝብ። ኢትዮጵያ ለዘላለም ትኑር። እናሸንፋለን።